ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የግሻባይ ስፖርት የዩቲዩብ እና የቲክቶክ ቻናል ቤተሰቦቻችን እንዴት አላችሁ? በእንግሊዝ ፕሪሚየር ሊግ ታሪክ በመክፈቻ ጨዋታ ወይንም በአንደኛ ሳምንት ብዙ ጊዜ እርስ በርስ የተገናኙ በርካታ ክለቦች ይኖራሉ። ቀዳሚውን ደረጃ የሚወስዱትን ክለቦች ደግሞ ወደ እናንተ እናደርሳለን። በቀዳሚነት ቶተንሃም ሆትስፐርስ እና ኒውካስትል ዩናይትድ አራት ጊዜ በመገናኘት በእንግሊዝ ፕሪሚየር ሊግ ታሪክ ቀዳሚውን ደረጃ ይዘዋል። ነሐሴ 19 ቀን 2000 ላይ በተደረገ ጨዋታ በቶተንሃም 4-2 አሸናፊነት የተጠናቀቀው ነሐሴ 18 2012 ሌላኛው የእርስ በርስ ጨዋታ በኒውካስትል ዩናይትድ 2-1 አሸናፊነት፣ ነሐሴ 13 ቀን 2017 ኒውካስትል በሜዳው በቶተንሃም 2-0 የተሸነፈበት፣ ነሐሴ 11 2018 ለአራተኛ ጊዜ በተደረገ የኒውካስትል እና የቶተንሃም ጨዋታ በቶተንሃም 2-1 አሸናፊነት ተጠናቋል። በመጀመሪያ ሳምንት በተደረገ የኒውካስትል እና የቶተንሃም ጨዋታ ላይ ቶተንሃም ከአራቱ ጨዋታዎች ሶስቱን በማሸነፍ የበላይነት ተቆጣጥሯል። ኒውካስትል በበኩሉ አንድ ጨዋታ ብቻ ሲያሸንፍ ምንም አይነት ያቻ ውጤት አላስመዘገበም። ቶተንሃም ሆትስፐርስ ከማንቸስተር ሲቲ ሌላኛው በርካታ ጊዜ እርስ በርስ በመክፈቻ ወይንም በአንደኛ ሳምንት የተገናኙ ተጫዋች ክለቦች ናቸው። በመክፈቻ ቀን ከተደረጉ ጨዋታዎች ሁለቱን ጨዋታዎች በቶተንሃም በማሸነፍ የበላይነቱን ሲይዝ አንድ ጨዋታ ደግሞ በአቻ ውጤት አጠናቀዋል። ነሐሴ 17 2003 ላይ በቶተንሃም 3-0 የተጠናቀቀበት፣ ነሐሴ 14 2010 0-0 እንዲሁም ነሐሴ 15 2021 ላይ በቶተንሃም 1-0 የተጠናቀቁ ጨዋታዎች ናቸው። ሆኖም ቶተንሃም ከተደረጉት 3 ጨዋታዎች ሁለቱን በማሸነፍ በአንዳቻ ውጤት በማጠናቀቅ በማንቸስተር ሲቲ ላይ የበላይነቱን ይዟል። አርሰናልና ኒውካስትል ዩናይትድ 3 ጊዜ የተገናኙት ሌላኛው ጨዋታ ነው። ነሐሴ 19 2001 ላይ አርሰናል በሜዳውና በደጋፊው ፊት በኒውካስትል 4-0 የተሸነፈበት ትልቁ ጨዋታ ነው። ነሐሴ 13 2011 ላይ እንዲሁም 0-0፣ ነሐሴ 11 2019 በአርሰናል 1-0 አሸናፊነት በማጠናቀቅ ሁለቱም ቡድኖች የመክፈቻ ጨዋታን ተከባብረው አሳልፈዋል ማለት ይቻላል። አርሰናልና ኤቨርተን 3 ጊዜ ተገናኝተዋል። ሆኖም ሁሉም የጨዋታዎች በአርሰናል አሸናፊነት የተጠናቀቁ ናቸው። በአርሰናል 2-0፣ 4-1 እና 6-1 በማሸነፍ በአርሰናል የበላይነት የተጠናቀቁ የመክፈቻ የአንደኛ ሳምንት ጨዋታዎች ሆነዋል። ማንቸስተር ዩናይትድ እና ኒውካስትል ዩናይትድ ሌሎኞቹ በአንደኛ ሳምንት 3 ጊዜ የተገናኙ ክለቦች ናቸው። ማንቸስተር ዩናይትድ የበላይነቱን ይዟል። ውጤቱም በዩናይትድ 2 ጨዋታዎችን ሲያሸንፍ በአንድ ጨዋታ ብቻ 0-0 ተጠናቋል። ማንቸስተር ዩናይትድ 2-1 በአንዳቻና እንዲሁም ደግሞ በማንቸስተር ዩናይትድ 3-0 አሸናፊነት የተጠናቀቁ ናቸው። ማንቸስተር ዩናይትድ እና ኤቨርተን 3 ጊዜ የተገናኙ ሌሎቹ ክለቦች ናቸው። በማንቸስተር ዩናይትድ እንዲሁም በኤቨርተን መካከል የተደረጉ ጨዋታዎችን በኤቨርተን 3-2 በማንቸስተር ዩናይትድ 2-0 ነው። በኤቨርተን 1-0 አሸናፊነት የተጠናቀቁ ጨዋታዎች ናቸው። ኤቨርተን ሁለቱን በማሸነፍ ቀዳሚውን ደረጃ ይዟል። በእንግሊዝ ፕሪሚየር ሊግ ታሪክ በመክፈቻ ጨዋታ ወይንም በአንደኛ ሳምንት ጌም ዊክ ላይ በርካታ ጎሎችን ካስቆጠሩ ተጫዋቾች መካከል ቀዳሚውን ደረጃ የያዘው ኢጂፕሽያን ሜሲ ሙሐመድ ሳላ ነው። በመጀመሪያ የመክፈቻ ሳምንት ጨዋታዎች ላይ 10 ጎሎችን በማስቆጠር ቀዳሚውን ደረጃ ይዟል። ዋይን ሩኒ፣ ፍራንክ ላምፓርድ፣ አለን ሺረር እና ጄሚ ቫርዲ ኩል 8 ግቦችን በማስቆጠር ይከተላሉ። ኤሪክ ብሮት ሃላንድ እና ሰርጆ ኩን አጉዌሮ ከማንቸስተር ሲቲ፣ ቴዲ ሸሪንግሃም ከማንቸስተር ዩናይትድ በተመሳሳይ 7 ጎሎችን በማስቆጠር ይከተላሉ። አፍሪካዊ የቼልሲ ኮከብ ዲዲር ድሮግባ 6 ጎሎችን በማስቆጠር የመክፈቻ የአንደኛ ሳምንት ጎል አስቆጣሪዎች ተርታ ስሙን አስፍሯል። ግሻባይ ስፖርት የዩቲዩብ እና የቲክቶክ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው።